ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ወንድሞች ዲያቆናት፣ ወንድሞችና እህቶች፣ እናቶች፣ አባቶች እንዲሁም ሕፃናት ጭምር ፍጹም በእግዚአብሔር ሰላም እንደምን ቆያችሁ? አሜን። እስከዚህ ሳይጠበቀን የቅዱሳን አባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እስካሁን በተለያዩ መርሃ ግብራት ቆይተናል። ከዚህ በኋላ ያሉ የተወሰኑ መርሃ ግብሮች አሉ። በዝማሬ አብረን እያገለገልን እንሄዳለን ማለት ነው። የሚያስተምሩን ወንድሞች አሉ። እነሱ እስኪዘጋጁ ድረስ እኛ በዝማሬ እግዚአብሔርን እናመሰግናለን። ዝማሬ በጋራ የምንዘምረውን ምረጡ እስኪ። እኔ ሰጠዋለሁ። አሞራ ሜዳ ሁሉንም ሰው የሚያሳትፍ ዝማሬ አሞራ ሜዳ ሰጠዋለሁ። ሰብስቦ ለዚህ ያደረሰን ያለንበት ሰብስቦ ለዚህ ያደረሰን ያለንበት ሰብስቦ ለዚህ ያደረሰን እግዚአብሔር ይመስገን። ቺን ቀን ቀድሶ ለሰጠን እግዚአብሔር ይመስገን። ቺን ቀን ቀድሶ ለሰጠን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለሰጠን እግዚአብሔር ይመስገን። እቺን ቀን ቀድሶ ለሰጠን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ያወጣን። ተነሱ እናመስግን ውለታው ብዙ ነው፣ ምን ይከፈለዋል ተመስገን። ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ያወጣን። ተነሱ እናመስግን ውለታው ብዙ ነው፣ ምን ይከፈለዋል። በኃጢአት በሽታ ወድቄ ሳለሁ መድኃኒት ክርስቶስ ከውድቀት ያነሳ። ስጦታው ብዙ ነው ለኔ የሰጠኝ፣ ተመስገን ብቻ ነው አምላክ አንተ ያለኝ። ሰዎች ደስ ይበለን በአምላካችን ከኃጢአት
ከኃጢአት ባርነት ነፃ ያወጣን ተነሱ እናመስግን ውለታው ብዙ እስራት ነፃ ያወጣን አልፋና ኦሜጋ ዘላለም የምትኖር ኤልሻዳይ የሆንከው አማኑኤል ተመስገን። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ያወጣን ተነሱ እናመስግን ውለታው ብዙ ነው ምን ይከፈለዋል ተመስገን። የዕዳ ደብዳቤ ጌታ የቀደደው የማዳኑን ሥራ ባይኔ አይቻለሁ። ቸርነቱ አያልቅም ድንቅ የሆነ ጌታ ስሙን እናወድስ እንዘምር በእልልታ። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ያወጣን ተነሱ እናመስግን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ያወጣን ተነሱ እናመስግን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው። በአምሳለ ርግብ ወረደ መልአክ ወረደ በአምሳለ ርግብ ወረደ መልአክ ወረደ 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 ገብርኤል መልአክ ወረደ 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 ገብርኤል መልአክ ወረደ በአምሳለ ርግብ ወረደ መልአክ ወረደ በአምሳለ ርግብ ወረደ መልአክ ወረደ 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 ገብርኤል መልአክ ወረደ 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 ገብርኤል መልአክ አመወጃችሁ በአምሳለ ርግብ ወረደ መልአክ ወረደ በአምሳለ ርግብ ወረደ መልአክ ወረደ 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 ገብርኤል መልአክ ወረደ 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 ገብርኤል መልአክ ወረደ አለ ማርያም ብዬ መች ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መች ወድቃለሁ የምጽናናበት ስምሽ ነውና ጨለማ ውጦኝ በጠላት አገር ለዘመናትም ስረገጥ ስኖር ዲያብሎስ ማርኮ ሲያሰቃየኝ የዓለሙን መድን መለስልኝ ከአባቶቼ ከአገር ወጥቼ በአሕዛብ መሃል ስኖር ተሽጬ ደስሽ አጽናንተሽ አከበርሽኝ ብቸኝነቴ አስረሳሽኝ ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና አስተናባሪው በጭንቀት ቆሞ ምን አገባለሁ ብዬ ስቸገር ምልጃሽ ደርሶልኝ ዳንኩኝ ከማፈር ያሰብኩት ሐሳብ ደመና ሆኖ ቢበተንብኝ እንደ ጉም ተኖ ይሆናል ያልኩት ሳይሆን ቀር በማምላክ ተስፋ ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና እናት አባቴ ባያስታውሱኝ ይህች ዓለም ንብራ ዘልቃ ብትተወኝ አንቺ ካለሽኝ ምን እሆናለሁ
አውሎ ነፋሱን ባህሩን አልፋለሁ ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝም አላቋርጥም ላንቺ ምስጋና ውለታሽ ድንግል አለብኝና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ እወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ቢዝቱብኝ አንቺ ከወደድሽኝ አያስተውልም በአሕዛብ መሃል ስምሽን ስጠራ መከታ ሆኜ ናቴ አደራ ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝም አላቋርጥም ላንቺ ምስጋና ውለታሽ ድንግል አለብኝና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ እወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ እወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ገድሉ ተአምራቱ እጅግ ብዙ ነው ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ ገድሉ ተአምራቱ እጅግ ብዙ ነው ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ ከካዊ ዮሐንስ ተበረታተከ ንስቶ ባሕታዊ ጠላት ያስጨነቀ የሰማዕታቱ ዛፍ ሆኖ በቀለ በደብረ ሊባኖስ ገድሉ ተአምራቱ እጅግ ብዙ ነው ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ ደካማ መስሏቸው አንድ እግሩ ሲያዩት ተክልዬን አባት እሱ ሳልበሳለው ትናገር ደራሱ ሌጌዎን ሲዋረድ ተአምራቱ እጅግ ብዙ ነው ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ከካህናት መካከል ሕሊናው ተክልዬ ካህናት መካከል ሕሊናው ተክልዬ ከገዳም ልሳለመ ብዬ ኢትዮጵያዊ ቅዱስ ኢትዮጵያዊ ቅዱስ አባ ተክለ ሃይማኖት ወልደ ዋሕድ በለም ምድሪቷን ቀደሳት ገድሉ ተአምራቱ እጅግ ብዙ ነው ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ ተመልከቱ ድውያን ሲፈቱ ይሰብካል ደግዬ ዛሬ መለጠ ብዙ ነው ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ ገድሉ ተአምራቱ እጅግ ብዙ ነው ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ። ዝማሬ የነበረ ሰዓት የአምላካችን ስም የተመሰገነ ይሁን።
ለወይ ብላ ማርያም 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 ጉዳይ ለወይ ብላ ማርያም 10 ጉዳይ ለወይ ብላ ማርያም 5 ጉዳይ ለወይ ብላ ማርያም ባንድ ላይ 160 ሺህ ብር ናይነ ጌታ መሪ የመጨረሻ ቁጥሬ ለወይ ብላ ማርያም 1 ለወይ ብላ ማርያም 2 ለወይ ብላ ማርያም 2 ተኩል ሩብ ጉዳይ 10 ጉዳይ 5 ጉዳይ ጨርሻለሁ። በእውነት ነው የምላችሁ። ከጀርባ ሌላ ሰው ካለ እንዳታጉረመርሙብኝ። በኋላ ከወጣችሁ በኋላ አፈጠነው እንዳትሉ ጨርሱ። ጨምርልስ ምራ ስንት ነው? 10 በመላኩ ላይ ይጨመር ተብሎ 10 ሺህ ብር ይጨመርለት። አረ አየር ላይ መብቱ ነው። 170 ሺህ ብር ጨርስ። 200 ሺህ ብር ያመጣል ብዬ የምጠብቀው አካል የለም። ጨርሻለሁ። ዛታቸ ታነከረ ጨርሻለሁ። ግን የነሱ ዶክመንት ለማድረግ ነው፣ ለሌላ ነገር አይደለም። ሪከርድ አድርገው ዶክመንቱን ለማስቀመጥ ነው። ለሚቀጥለው ትውልድ ይሄ ቅዱስ ገብርኤል እንደው እኛ ስናልፍ ቤተክርስቲያኑ ትቆያለች፣ ትውልድ ሲያልፍ ቤተክርስቲያን ይኖራል። ይሄ ደግሞ ቅርስ ነው፣ የተቀረጸ ነው። ቆዩ እናንተ አሁን አታጨብጭቡ። እጄ የኔ ነው የምትሉ ሰዎች እንዳታጨበጭቡ። የኔ ነው የምትሉ እንዳታጨበጭቡ። አይ እጄ እግዚአብሔር ነው የሰጠኝ እሱ ነው የምትሉ ብቻ አጨብጭቡበት። በደንብ አጨብጭቡበት። የኔ ጌታ ሌላ መጣለ ካሰላ እግዚአብሔር ቤተክርስቲያን 9,000 ብር አጨብጭቡላቸው። 9,000 ብር አረ በደንብ አጨብጭቡላቸው በማለት 9,000 ብር። እኔ ግን የምትመለሳለን መሰለኝም ነበር። ሌላ ወንድማችን በዚሁ ከአዲስ አበባ እግዚአብሔር ቤተክርስቲያን እነሱ 9 ቢሉኝም እኔ ደግሞ 10 ሺህ ብር ሰጣላችሁ። 2 ሺህ ማለት 10 ሺህ ብር ከፍታለሁ ብሏል። እንግዲህ ስጠውና ይክፈተው። ስጠው ይጀምር። ወይኔ ጌታ ቁጥር አለ ምፈራው ቁጥር አንድ ብታስፈራኝ ቁጥር እሷ ስጠራት እሷን ስተፋት ጊዜ አንተም ትቀጣለህ። አይታወቅም። ምክንያቱም የቅዱስ ገብርኤል ወዳጆች ብዙ አሉ። የሊቀ መላእክት ምን ማድረግ ይችላል? 10,500 መጣ። ሌላ 10,100 ደነቀ ካርሴማና
ጉራ ሚካኤል አትጥራ 12 ከተጩነት ጉራ ሚካኤሎች በእውነት አኩርተውናል። 12,000 ጉራ ሚካኤል ምንም ማድረግ አይቻልም። በቃ እኔ ጌታ አጨብጭቡለት። ግን ወንድማችን ሊሄድ አልፈለገም። ምን ማድረግ ይቻላል? እርግጠኛ ነኝ 12,000 ብር 12,000 ብር ከጉራ ሚካኤል ከጉራ ሚካኤል ከአዲስ አበባ ጉራ በታርፋችሁ ቁጭ በሉ። 15,000 ብር አጨብጭቡላችሁ። 15,000 ብር ከአዲስ አበባ ከመድኃኔዓለም ቤተክርስቲያን ስጠው ወንድማችን። 15,000 ብር 15,000 ብር ትከፍታለህ። በቃ እርግጠኛ ነኝ ዛሬ ታድለሃል። 15,000 ብር ቆይ እንዳትከፍተው ግን እሺ። ቆይ አይታወቅም፣ በአንድ አይከፈትም። ተረጋጋና ቅዱስ ገብርኤል ብዙ ወዳጆች አሉት። በ15,000 ብር እኛ ጉራ ቅዱስ ገብርኤልን ተደፍሮም አይታወቅም። ዛሬ የመጀመሪያው ከሆነ ግን ምንም ማድረግ አንችልም። ከጉራ ሚካኤል ከአዲስ አበባ 15,000 ብር 15,000 ብር 15,000 ብር ወንድማችን ማነው ክርስትና ስም? ለኃይለ ገብርኤል 1 በ15,000 ብር ለኃይለ ገብርኤል 2 ለኃይለ ገብርኤል 2 ተኩል ለኃይለ ገብርኤል ሩብ ጉዳይ ለኃይለ ገብርኤል 10 ጉዳይ 10 ጉዳይ አይሆንም ብሏል። ኃይለ ገብርኤል አስቀምጦና አይደል ዚያራ በአዲስ አበባ ዛሬ እናንተ ናችሁ ቅዱስ ገብርኤል የፈለጋችሁ እርግጠኛ ነኝ። አጨብጭቡላችሁ። ሌላ ሰው መጀመሪያ አጫውቱት። ናይኔ ጌታ ናይኔ ጌታ ሲያንተን እንስማው። ምንም ማድረግ አይቻልም። የሱ ስጠውን እኔ ብዙ ስለደከመ ማለት ነው። ብዙ ስለደከመ እኔ ምንም ማድረግ ከመጣ ካንተ በላይ ከሆነ 17,000 ብር ከአዲስ አበባ ዛሬ ቤተክርስቲያን አጨብጭቡላችሁ። 17,000 ብር 17,000 ብር ወንድማችን ትራንስፈር እያደረጋችሁ 15,000 ብር ወንድማችን መድኃኔዓለም ቤተክርስቲያን ላይ ነፃ ልጅ እዛች ጋር ሄዱ። አጭር ቪዲዮ አለ አይደል? እሺ አንድ ነገር ልንገራችሁ። ትራንስፈር ስታረጉልን እዚሁ መግባቱ እዚሁ ማረጋገጥ አለብን። እዚሁ መግባቱ ማረጋገጥ አለብን። በቀጠሮ አይደለም፣ ለነገ ከነገ ወዲያ አይደለም፣ በቀጠሮ ሳይሆን አሁኑ ትራንስፈር የምታረጉልን ነው። ወንድማችን ግን እርግጠኛ ነኝ 17,000 ብር ትራንስፈር አድርጎልናል። አጥጭውና ግለጹልኝ፣ አጥጭውና ግለጹልኝ። 17,000 ብር ወንድማችን ከዛ በላይ ነው። ገና ስሙን ሳልጠራው ምን ማድረግ ይችላል? ምን ማድረግ 21,500 ከአዳማ ተጠውላቸው 21,500 ከአዳማ አዳማዎች ሁሌ እናውቃቸዋለን፣ ያውቁታል የበረከቱን ስራ። ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። ወንድማችን በደንብ አጨብጭቡለት፣ በደንብ አጨብጭቡለት። በእውነት እግዚአብሔር ይስጥልን። ያ ሞክሯል ያቅሙ ማለት ነው። ያ ቅዱስ ገብርኤል ደግሞ በዚህ ማንም ይፋታ ስለሌለ ነው። ስለዚህ 21,000 ብር ከአዳማ የጴንጤዎች ፓስተር መሰለ ነጠላ አልብሱልኝ ባካችሁ ቶሎ በሉና። እኛ ስርዓት አለን፣ አለባበሳችን አይደለ በስርዓት ነው። ስለዚህ ለሚያየንም ሰው ስርዓታችን ነጠላ ነው። ነጠላ አልብስልኝና እሱ ይከፍታል። አዎ አዎ እሺ በሉ። እነሱንም ይባርኳቸው። ብሩ መጥቷል። ግን ብሩ መጣ እንዴ? 22,000 ብር መጥቷል። እሺ 22,000 ብር ትራንስፈር ገብቷል። ይሄው ገብቷል ወይ? 22,000 ብር ቼክ አድርጉልን፣ ቶሎ በሉና ቼክ አድርጉልን። ያው እዛች ጋር ያው ወንድማችን ያው ፊት ለፊት ህፃኑ ልጅ ያለበት አካባቢ ጥግ ጋር ማለት ነው። 22,000 ብር ብሎናል። ራስና እና ክፈትልን። እሺ ና በቃ በዛው ና ትራንስፈር ታደርገዋለህ። ና እንጂ ማርያምና ቸብ አድርጉ። ሳጨብጭቡላችሁ እስኪ በማርያም 22,000 ብር ሰጥቶ የ22,000 ብር ጭብጨባ ይሄ ነው እንዴ? 12,000 ብር እኮ አላልኳችሁም? 22,000 በደንብ አለ። ቸብ አድርጉላችሁ እስኪ በእውነት 22,000 ብር የቅዱስ ገብርኤል ወዳጆች ናቸው እነዚህ። ሁሉ ጊዜ ነው የሚያወጡት። እስኪ ጠይቋቸው፣ ይጎልባችኋል በሏቸው እስኪ። ማህበራቸው የሚያስጠሩ ጀግና ልጆች ናቸው። ስራቸውን ይባርክልን በእውነት 22,000 ብር 22,000 ብር ወንድማችን 22,000 ብር ይኸው እዚሁ ነው ትራንስፈር የምናደርገው። ለነገ ቀጠሮ የምናደርገው ነገር የለም። በስሜት አይደለም። ለቅዱስ ገብርኤል አምናችሁ ነው የምትሰጡት። ቼክም እንዳትሰጡ ቼክ ነው የሚያደርገው እሱ ቼክ። አሁን ነው ካሽ ከሆነ ካልሆነ እንዳትሰጡ። ምክንያቱም ሰው አሁን 100,000 ብር ወጥቶ ሲወጣ ደግሞ የሚቆጭ ሰው አለ።
አብረን መጀመሪያ አስገቡት። አምናችሁ ስጡ። ለምን ስትሰጡ እኔ ሁሌ የምነግራችሁ ነገር ምን አለ መሰላችሁ? በስሜት ሳይሆን በስሌት ስጡ። በስሌት የሰጠ ሰው ይባረካል፣ በረከት ያገኛል። እያጉረመረማችሁም እንዳትሰጡ፣ እያጉረመረማችሁም እንዳትሰጡ። እሱን እናከብራለን። አቡነ ዜና ማርቆሶችን እናከብራቸዋለን። ቅዱስ ገብርኤል የጎደለ ይሙላላችሁ፣ እንዳሳባቸው ይፈጽምላችሁ። ሳጨጩና ግለጹላቸው እስኪ በማርያም የመገሰስ ክርስቲያኖች የማርያም ወዳጆች 28 ሺህ ብር አንድ ሰው አምጣልኝ፣ ነጠላ ልብስ እናምጣልኝ። የመገሰስ ክርስቲያኖች የማርያም ወዳጆች 28 ሺህ ብር። ደግሞ የሚገርማችሁ አይሳሱም፣ አይፈሩም። ቅዱስ ገብርኤል የልባቸው እንደሚያደርግላቸው ያውቃል። ግን አንዳንድ የምታዘሙ ታውቃላችሁ። ለዚህ ጉባኤ መጥተው ዝም ብሎ ቢልከሰከሳለ ወደ ውጭ ወጥተው በጣም የሚያሳዝነኝ እሱ ነው። መጠጡ ቦታ ላይ፣ ድራፍት ቦታ ላይ፣ ቢራ ቦታ ላይ ግን ለዚህ መጥቶ እኮ ነው። ለአንድ ቀን ሰውነታችን ብናስገዛው ምናምን ዛሬ የመጣ ነው ለበረከት ነው። ከቅዱስ ገብርኤል በረከት ለማግኘት ነው። ለአንድ ቀን ታግሰን በረከት አግኝተን ቃሉ ሰምተን ወደ ቤታችን ብንሄድ ምንድን ነው? የቱ ይሻላል? በረከቱ ይሻላል? መጠጡ ይሻላል? እስኪ በረከት ይሻላል አጨብጭቡና ግለጹ። ግን ይሄ ያጨበጨበው ለቤተ ክርስቲያኑ ያድራል ወይ ነው ጥያቄ። ግማሽ እኮ ዕቃ ሲሰቀል ይመጣል። ሁሉም ነገር አልቆ ከዚህ ማን ይሰውረን? ለምን መጥቶ ለአገልግሎት መጥቶ ከቅዱስ ገብርኤል በረከት አገኛለሁ ብሎ መጥቶ ሲሰቀል ይመጣል። ሁሉም ነገር አልቆ ዕቃ ሲሰቀል ዕቃ እንኳን አይጭኑም ነገሩ። እኛ ወደ መኪና ስንወጣ ማለት ነው። ከዚህ እግዚአብሔር ይሰውረን። እንዲህ አይነት በረከት የለም። ስለዚህ አምነን እንምጣ። ገዳም ብንሄድ ወደ ሌላ ቦታ አንሄድም። ለዚህ ነው ገዳም ስትሄድ እግርህን ጠብቅ የተባለው ለዚህ ነው። ስለዚህ በረከት እንድናገኝ ነው የመጣ ነው። 28 ሺህ ብር የመገሰስ ክርስቲያኖች የማርያም ወዳጆች እና አንድ ሰው የኔ ጌታ ነጠላ ልበስሽ። በቃ 28 ሺህ ብር 28 ሺህ ብር የመገሰስ ክርስቲያኖች የማርያም ወዳጆች ራሳቸው ናቸው ብሩን አምጥተው የሰጡን። ትራንስፈርም አላደረጉም፣ ይዘው አምነው ነው የመጡትና 28 ሺህ ብር የመገሰስ ክርስቲያኖች የማርያም ወዳጆች አንድ ጨርሻለሁ። የመገሰስ ክርስቲያኖች የማርያም ወዳጆች ሁለት የመገሰስ ክርስቲያኖች የማርያም ወዳጆች ሁለት ተኩል ሩብ ጉዳይ 10 ጉዳይ 5 ጉዳይ የመገሰስ ምንድን ነው? ነድሻት ሳትስረፍ ነይ አንቺ ነው ፍቲና ጠናአኑን ተወሻወዝን ነው። አይ ዝም ብሎ አንድ የመገሰስ የማርያም ወዳጆች ሁለት ተኩል ሩብ ጉዳይ 10 ጉዳይ 5 ጉዳይ አንድ ላይ እሱ እንዴ እሱ ከሆነ ይክፈተው። ዛሬ ተረኛ ይሁን። ዛሬ ይክፈት። ሂዱና ብር ተቀበሉ። እሱ እንኳን እናውቀዋለን። ሁሉ ጊዜ ነው። እግዚአብሔር ይስጥልን፣ ቤቱን በበረከት ይሙላለን። አሜን በሉ። በዚህ ቦታ ላይ ወይ ወስዷል ወይ ከፍቷል። በመጣ ሰዓት ማለት ነው። እርግጠኛ ሆኜ ነው የምነግራችሁ። አንድ ቀን ብቻ ነው የሚመስለኝ እንጂ የወረደው የለም። የለም ነው። የመገሰስ ክርስቶስ የማርያም ወዳጆች አንድ የመገሰስ ክርስቶስ የማርያም ወዳጆች ሁለት የመገሰስ ክርስቶስ የማርያም ወዳጆች ሁለት ተኩል ሩብ ጉዳይ 10 ጉዳይ 5 ጉዳይ አሰላ ሰለሞን 40 ሺህ ብር አጨብጭቡ እስኪ በማርያም 40 ሺህ ብር አሰላ። በእውነት አንተ 40 ሺህ ብር እንጂ ነው የሚጨበጨበው። በረባ አጨብጭበ ከ44 ብር እኮ 40 ሺህ ብር ነው ያልኩት። ማን ይመስገን። ቅዱስ ገብርኤል የሚያምን ሰው በተራበ ሰዓት ይመገባል። ቅዱስ ገብርኤል ያመነ ሰው ስራ ባጣ ስራ ያገኛል። ማርያምን ነው የምላችሁ። ካላመናችሁ እንዳትወርቁ። ለዚህ ነው ይሄ ወንድማችሁ ሳይሳሳ ነው የሚሰጠው። ቅዱስ ገብርኤል የሥራ በሩን ይክፈትለት። አሜን በሉ። በደንብ አጨብጭቡና ግለጹልኝ። አጨብጭቡልን። በደንብ አጨብጭቡለት። ስለል ብላችሁ አመስግኑ። ስሙ የተመሰገነ ነው። አረ ምርያም ይሸዘ ጥጦ ይውሪጣ ይሻ እሺ 40 ሺህ ብር ወንድማችን ና የኔ ጌታ ሲነሳ በደንብ ቸፕ አድርጎ ማርያምን ነው የምላችሁ። ማርያም በደንብ አጨብጭቡለት። በደንብ ና የኔ ጌታ ና እንጂ 40 ሺህ ብር ሰጥተህ የማትተው አንተማ ወስደህም ታውቃለህ፣ ከፍተህም ታውቃለህ። ስለዚህ አዲስ አይደለህም ለመድረኩ ማለት ነው። ቅዱስ ገብርኤል የጎደለው ይሙላለት። አሜን በሉ። በደንብ አጨብጭቡና ግለጹ። እግዚአብሔር ይስጥልን። 40 ሺህ ብር
40,000 ብር ና አንተ እናምንሃለን። እኔ ራሱ ዋስ ሆናለሁ። ና ጌታ ብትቆይ ራሱ ችግር የለውም። ና ሰሌና ገብቷል። 40,000 ብር እያሳያችሁ 40,000 ብር። እሺ ና ጌታ በቃ አንተ እናምናለን። ና ጌታ ቸብ አርጉ። ደስ ይላል። 40,000 ብር ወንድማችን ስራውን ይባርክለት። አሜን በሉ። አሜን በሉ። በደንብ አጥንቱ ብላገለጥ ሰለሞን የሰለሞንን ጸጋ ያሳድርበት። አሜን። የመጽሐፍ ቅዱስ ታውቁታላችሁ አይደለ? እግዚአብሔርን ሲለምን አንድ ነገር ብቻ ነበር የጠየቀው። በንግስናው ነው በልጅነቱ በንግስናው ወንበር ላይ እግዚአብሔር ሲያስቀምጠው ለእግዚአብሔር እንዲህ አለው፣ እኔ እኮ ግራና ቀኝ አላውቅም ደክመም አለ። አንተ ለዚህ ንግስና ከመረጥከኝ አለ ሰለሞን ማስተዋልን ስጠኝ። ምን ስጠኝ? ምን ስጠኝ? እግዚአብሔር ደግሞ እናንተ ነካሲ ሰው የሆነ ከልቡ ይጨመርለታል። ሰለሞን እንዲህ ብሎ ሲጸልይ እግዚአብሔር ደግሞ እንዲህ አለ፣ ሰለሞን አለው ካንተ በፊትም ካንተም በኋላ እንዲህ አይነት ልመና የለመነኝ የለምና እኔ ደስ ያለኝ ልመና ወይም ጸሎት ነውና አንተ ማስተዋል ጠይቀሃል፣ እኔ ደግሞ ጥበብ ጨምሬልሃለሁ። ኧረ መስሉስ ጥበብን የሚሰጥ እግዚአብሔር ነው። ለመስጠትም ጥበብ የሚሰጥ እግዚአብሔር ነውና ለወንድማችን ጥበቡን ማስተዋልን ይስጥልን። በደንብ አጨብጭቡና ገለጹለት። 40,000 ብር ሰጥተናል። እግዚአብሔር ይስጥልን። 40,000 ብር ወንድማችን ለወንድማችን 1 ለሰለሞን 2 ለሰለሞን 2 ተኩል ለሰለሞን ጉዳይ ለሰለሞን 10 ጉዳይ ለሰለሞን 40,000 ብር 40,000 ብር 10 ጉዳይ 5 ጉዳይ ከዛ በላይ ምን ጠብቅ አይመስለኝም። 40,000 ብር ጌታ መጨረሻ ጨርሻለሁ። ጨርሻለሁ። 1 ለሰለሞን ጨርሻለሁ። 2 ለሰለሞን 40,000 ብር 2 ተኩል ለሰለሞን ጉዳይ ለሰለሞን 10 ጉዳይ ለሰለሞን 5 ጉዳይ ለሰለሞን ማንበይ አይሆንም ተብሏል። ሰልዬ ከኋላ የኔ ጌታ ምን ማድረግ ይቻላል? ሰልዬ ምን ማድረግ ይቻላል? ስጠኝና ወደ ቦታ ብትመለስ ይሻለኛል። እግዚአብሔር ያክብረን። ምንም ባጠንጭውለት ታላቅ ወንድማችን ነው። የኔ ጌታ ሰሌ ታላቅ ወንድማችን ነው። እናከብራለን። ሰለሞን አንተ ብዙ ጊዜ በረከት ታገኛለህ ነው። ዛሬ ደግሞ እኛ በረከት እናገኝ ብለው ነው መሰለኝ፣ አይታወቅም። ከኋላ እጅ አንስቷል። ብር የት አለ? ክርስቶኛ ታዲዮስ ነው። እሱማ እናውቀዋለን። ማርያም ታዲዮስ ስንት ነው? 160 እኮ የለም ነው እኮ ብሩ ብቻ ነገሩና ድምፁን ታውስ በቃ ና ሰሌና ና ማርያም በቃ ና ጨርሻለሁ። ሰሌና እዛ አውቆ ነው ዝም ብሎ ብር አልመጣም። ለሰለሞን 1 ለሰለሞን 2 ለሰለሞን 2 ተኩል ጉዳይ 10 ጉዳይ 5 ጉዳይ 40,000 ብር ለሰለሞን ማንበይ ቁጥር 2 ስላለ ላይ ሰሌና በቃ ና ሌላ ሰው የለም። በቃ አምነዋል። ማርያምን የለም ና እኔ እኮ የጠራው እንዲህ ሌላ ሰው አልመጣም። ብሩ እስካልመጣ ድረስ ምን ማድረግ እችላለሁ? አልመጣም። ሌላ ሰው ብር የለም። 40,000 ብር ወንድማችን ሰለሞን ይበቃናል። በ40,000 ብር ይከፈትና እንየው። ምንም ማድረግ አይቻልም አይደል? 1 ለሰለሞን የመጨረሻ ቁጥሬ ነው። 2 ለሰለሞን 2 ተኩል ለሰለሞን ጉዳይ ለሰለሞን ጉዳይ ግድማና አጋሮ 57,000 አጠቅሙላቸው። 57,600 ብር 57,600 ምን አለ 60 ቢሞሉት ለስማችንም ጥሩ ነበር። 60 ቢባል ለመቁጠር ይመች ነበረ። 57,600 የቀረው ጥቂት ብር ነው። 2,400 አካባቢ ነው ጎደለ። እንደዛ ቢያደርጉልን ደስ ይለን ነበረ። ይሁን አንድ ሰጥራል ይምጣልኝ። ትሞላላችኋል? እሺ በቃ 60,000 ብር ተሞልቶላችኋል። በ60,000 ብር አገልግሉልን። 60,000 ወደ በረባ አገልግሉላችሁ። 60,000 ብር ተሞልቶላችኋል። በ60,000 ብር ናና ከፈተኔ ጌታ በቃ ጨረስ። ና እኔ በ40 የምታገለ የነበረው 60,000 ብር ነው የኔ ጌታ። እግዚአብሔር ቸብ አድርጉ። እናንተ ደግሞ አጨብጭቡ። ስለማጨብጭቡ ተባበሩ። ቸብ አድርጉላችሁ ስለማረም
እግዚአብሔር ስማኒ ጌታ ኧረ በደንብ በዚህ በኩል አታጨበጡ። ቅናት አለባችሁ እንደ በዚህ በኩል የቅዱስ ገብርኤል ቅናት በደንብ አጨብጭቡ እንጂ በደንብ አጨብጭቡበት። እጃችሁ የሰጣችሁ እግዚአብሔር ነው። ቸፕ 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 አርጉለት ወንድማችን። የኔ ጌታ በቃ በደንብ እዩ ክፈተው። እኔ እርግጠኛ ነኝ ትከፍተዋለህ። ከዛ በላይ አልጠብቅም። 60 ሺህ ብር ተሞልቶላችኋል። 2 ሺህ ምናምን ብር ወንድማችን ተክሌ ሞልቶላችኋል። ከተራት ወርቁ 2400 ብር ሞልቶላችሁ 60 ሺህ ብር ሆናችኋል። ማን ይመስገን። በደንብ አጨብጭቡላቸው። 60 ሺህ ብር በደንብ አጨብጭቡላቸው። እግዚአብሔር ይስጥልን፣ ስራቸው የተቃና ያደርገልን። ኧረ አሜን በሉ። ማን ይመስገን። በደንብ አመስግኗቸው፣ በደንብ አጨብጭቡላቸው። 60 ሺህ ብር አንድ ለአጋሮና ጅማ ነው አይደል? 2 ለአጋሮና ጅማ 2 ተኩል ለአጋሮና ጅማ ሩብ ጉዳይ ለአጋሮና ጅማ 10 ጉዳይ ለአጋሮና ጅማ። ዛሬ ማን ይሆን በዚህ ውስጥ ከፍቶ የሚያሳየን ማለት ወንድሞቼ? 60 ሺህ ብር ምንም ማለት አይደለም። 6 ሰዎች እኮ 10 ሺህ ብር ቢያወጡ 6 ሺህ ብር ነው፣ 60 ሺህ ብር ነው የሚሆነው። አንድ የሆነ ነገር ቢጨምርበት ሂሳቡን እንገራችሁ ብዬ ነው። ቀላል ነው ልፈልግ ነው። አንተ ሌላ መጣ የኔ ጌታ። አጋሮች እናከብራችኋለን። ኪዳነ ምሕረት 61 ሺህ አፍጥር ኪዳነ ምሕረት 61 ሺህ ብር አገልግሎት በማርያም አፍጥር ኪዳነ ምሕረት 61 ሺህ ብር አፍጥሮት እናከብራችኋለን። የአፍጥር ቤተክርስቲያን ደም ተከፍሎበታል ወንድሜ። ዛሬ ወጣቱ ይሄ ብር የሚያወጣው ያ ቤተክርስቲያን ኧረ ትንሽ እንኳን ላውራላቸው እባክህ። ኬት ነው ሰዓት የለንም። ኬት ነው የቀረቀር ክርስቲያኖች የማርያም ወዳጆች 61200 የቀረቀር ክርስቲያኖች የማርያም ወዳጆች እነሱ ብዙ ጊዜ በረከት አግኝተዋል። 61200 አጨብጭቡላቸው። ስለማርያም 61200 ኧረ በደምብ አጨብጭቡላቸው። አፍጥሮት እንግዲህ እናከብራችኋለን። እዚህ ጋር አላህ ወኮር ይባላል፣ እዚህ ጋር ደግሞ አሃዱ ይባላል። ያንን ቤተክርስቲያን ለመትከል ደም ተከፍሎበታል። ስለዚህ ወንድም የካቲት 15 እና 16 በዛ ቦታ ላይ ኪዳነ ምሕረት ቃል ኪዳን የተቀበለችበት ቦታ ላይ ዛሬ ቤተክርስቲያን ተጀምሮ ማታ ኪዳነ ምሕረት ከመላእክት ጋር አብራ እየሰራች ቤተክርስቲያኑ ዛሬ በጥቂት ጊዜ ውስጥ ለመመረቅ እየደረሰ ነው። ሲያመስግኑ ስሙ የተመሰገነ ሄዳችሁ ለማታውቁት ነው። ስለዚህ ሄዳችሁ በረከት አግኙ። የቀረቀር ክርስቲያኖች የማርያም ወዳጆች 61200 ሰጥተውናል። እነዚህ ወጣቶች ቅዱስ ሚካኤል ያቆያቸው። አራምን በሉ። ሊቀ መላእክት ቅዱስ ገብርኤል የወጣትነት ዘመናቸውን ይባርክላቸው። በጣም የሚያኮሩ ማህበረሰብ በደንብ አጨብጭቡላቸው። ስማቸው የተመሰገነ ታይት ዘይስን የታላቸው የቀረቀር ክርስቲያኖች የማርያም ወዳጆች ደግሞ ስንጠራቸው ፈጠን ብለው ነው የሚመጡት። ምንም ማድረግ አይቻልም። 61200 ሁሉም ቦሎ 80 ሺህ ብር አጨብጭቡላቸው። 80 ሺህ ብር የትውልድ ቦሎ እናከብራቸዋለን አልኳችሁ እኮ 80 ሺህ ብር። ማን ይመስገን። ኧረ ቅዱስ ገብርኤል በመካከላቸው 3 ደቂቃ አይታችኋል። አምነው ሰጡ ሲገቡ የምናመልከው አምላክ ሆኖ ስለማርያም ኧረ ማይለሽ ኃይሉ በማርያም ድምጻችሁ ተወቃፉ። የምናመልከው አምላክ ከሚነደው እሳት ያድነናል። ባያድነን እንኳን ለልብስ አንተ ላቆምከው ጣዖት አንሰግድም። ኧረ መስጊድ አንሰግድም በልብስ ማርያም። መከራ ቢመጣም ችግር ቢመጣም ፈተና ቢመጣም ከመስጠት አስራት በኩራታችን ከማውጣት ወደኋላ አንልም። በሉ ሰይጣንን አሳፍሩን። ስለ አጨብጭቡና ገለጹ ስለ ማርያም። እነዚህ 3 ሕፃናት እንዲህ አምኖ እሳቱ ሲገቡ 3 ሰዎች ተጣሉ። 4ተኛው ግን የነገ ዕለት የምናከብረው ኃያሉ መልአክ ቅዱስ ገብርኤል ወደ እሳቱ ገባ። ትንቢተ ዳንኤል ምዕራፍ 3 ቁጥር 17 ላይ እናንተ ገብታችሁ አንብቡ። ናቡከደነፆር ራሱ ግራ ገብቶት እጁ ባፉ ጫነ። እናንተ ጣዮች አላቸው። የተጣሉ ሰዎች ናቸው 3 ሰዎች። ታዲያ 4ተኛ ይታየኛል አለ። 4ተኛ ማን ነው አናውቅም። እነሱ እሳቱ ሰው ለማን ክብር ይዘምራሉ? ኧረ መስጊድ ሊቀ መላእክት ቅዱስ ገብርኤል እግዚአብሔር አዘዘላቸው። ለምን? እነሱ እግዚአብሔርን ስለሚፈሩ። ለዚህ ነው መዝሙር 33 ቁጥር 7 ላይ እግዚአብሔር በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ይሰፍራል ያድናቸውማል። አምነው ወደ እሳቱ ገቡ። ቅዱስ ሚካኤል ወይ ቅዱስ ገብርኤል እግዚአብሔር ላከላቸው። ለእኛም ይላክልን። አመስግኑ፣ ስሙ የተመሰገነ። ትልቅ ጎሎች እናከብራችኋለን። 80 ሺህ ብር ሰጣችሁናል። ኑና ክፈቱ እንጂ ከእናንተ በላይ ማንም የለም።
ቱልቦሎች እርግጠኛ ነን ቱልቦሎ ወይ ወስደው ወይ ደግሞ ከፍተው ነው የምናውቃቸውና ዛሬ ደግሞ 80 ሺህ ብር ሰጥተውናል። እግዚአብሔር ይስጥልን፣ ስራቸውን ይባርክልን። 80 ሺህ ብር ቱልቦሎች አንድ ሶስቱኛ አንድ ለቱልቦሎች ሁለት ለቱልቦሎ ሁለት ተኩል 80 ሺህ ብር ይህ ጉዳይ ኧረ አንዳችሁኑ በማርያም ቱልቦሎች በማርያም ሰዓት የለንም። ከሰዓት አንፃር እሺ በሉ እንጂ መታዘዝ ራሱ በረከት ያሰጣልና። ምክንያቱም እንዲህ ይላል መጽሐፈ ትንቢተ ኢሳይያስ ምዕራፍ ከቁጥር 18 ላይ እሺ ብትሉ ብትታዘዙ የምድርን ፍሬ ትበላላችሁ፣ እንዲህ ብትሉ ግን ሰይፍ ይበላችኋል። ታዘን በረከት እንድናገኝ አምላካችን እግዚአብሔር ይርዳል። ታዘዙ በማርያም ነው እንጂ እሺ በሉ ተብሏል። አብርሃም እሺ ስላለ እግዚአብሔር ደግሞ እሺ ብሎ ልጁን ለመስጠት ሲሄድ እግዚአብሔር ደግሞ ያመለከው አምላክ ደግሞ ልጁን ፈቶ በግንድ አድርጎታል። ስለዚህ እግዚአብሔር ይችላል፣ ግን ስንታዘዝ ነው ይሄን ይሆንልን እንጂ ቱልቦሎች የሉም እንዴ? አዎ ቸብ አድርጉላቸው። እሺ ለቱልቦሎች አንድ፣ ለቱልቦሎች ሁለት፣ ለቱልቦሎ ሁለት ተኩል ጉዳይ 10 ጉዳይ 5 ጉዳይ ቱልቦሎ የሚመልሳቸው ማንም የለም። እርግጠኛ ሆኜ ነው እና የኔ ጌታ አትፍራጅ። 80 ሺህ ብር ሰጥተህ ትፈራለህ? ስጠው 80 ሺህ ብር 80 ሺህ ብር እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ከሱ በላይ የለም። 80 ሺህ ብር ነው። እግዚአብሔር ይስጥልን። ከ80 ሺህ ብር በላይ የለም። አምላካችን እግዚአብሔር ስሙ የተመሰገነው ቱልቦሎ 80 ሺህ ብር ሰጥተውናል። 80 ሺህ ቀዳዳ ማለት ፈንላቸው አመስግኑና ግለጹ። ስሙ የተመሰገነው እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን። ለቱልቦሎች አንድ፣ ለቱልቦሎች ሁለት፣ ለቱልቦሎች ሁለት ተኩል፣ ለቱልቦሎች ጉዳይ፣ ለቱልቦሎች 10 ጉዳይ። አዲስ አበባ የለም አሁን በቃ ቱልቦሎች ከዛ ሀገር አቋርጠው መጥተው አዲስ አበባ የለ፣ ሌላ ማህበር የለ። በቃ እናንተ ናችሁ በደንብ ያዘው። አንድ ለቱልቦሎ የመጨረሻ ቁጥር ነው። ሁለት ለቱልቦሎ ሁለት ተኩል ጉዳይ 10 ጉዳይ 5 ጉዳይ ለቱልቦሎች አንድ ላይ የመጀመሪያው ከፍተው ሊያሳዩን ነው። የተዘጋውን ቅዱስ ገብርኤል ይክፈትላቸው። ራሚን በሉ በደንብ አጥጡና ገለጹ። ለጨረሻ ላይ የመጨረሻ ነው። እጅ ሶን የመጨረሻ ምን እንድትረዱኝ ብዬ ነው። ወደኋላ ልመለስ ብለን ፈልጌ ነው። ናችን አንድ ለቱልቦሎ 80 ሺህ ብር፣ ሁለት ለቱልቦሎ ሁለት ተኩል ለቱልቦሎች ጉዳይ ለቱልቦሎ 10 ጉዳይ ለቱልቦሎ 10 ጉዳይ 5 ጉዳይ ለቱልቦሎ ማድረግ የለም። ጨረስኩ። ምን አለ ነው ገሰሌ አንድ ለቱልቦሎ ሁለት ለቱልቦሎ ሁለት ተኩል ቅዱስ ገብርኤል ፍሬ አይፈልግም። ሁለት ተኩል ጉዳይ 10 ጉዳይ 5 ጉዳይ ለቱልቦሎ ማድረግ 80 ሺህ ወደባችሁ ናቸው። ምጥራቁ አረክሩት ጥሩስ ለቱልቦሎ ማድረግ ሰልይ ለምን ላንቄ እስኪላቀ ታስዋይኛል አትነግረኝና ተሳረፈኝ። 80 ሺህ 100 አጥቶ ነግለጽ ምን ማድረግ አይቻልም። 80 ሺህ 100 ምክንያቱም ከ80 ሺህ በላይ ነው የምንፈልገው አይደለ? ምንም ማድረግ አይቻልም። 80 ሺህ ብር 100 እኛ 10 ሳንቲም ይቻላል። ጨረስን። ሰለሞን ነው ምንም ማድረግ አይቻልም። 80 ሺህ 100 ብር ሰጥቶናል። በእርግጠኛ ነን ትራንስፈር እያደረገልን ነው። እሱ ወንድማችን ወይ ከፍቷል ወይ ወስዷል ብያችኋለሁ። ስለዚህ እንስጠው ወይ ይክፈትልን። ጨርሻለሁ። 80 ሺህ 100 ናይ ለጌታ ሰልይ አሁን በግርማ ሞገስና አሁን በደንብ እሺ ቸብ አድርጎ ቅዱስ ገብርኤል ጋጆች አቤት ማጨብጨብ ይገርመኛል። ሰው 80 ሺህ ምናምን እየወጣ አንተ እጅ ማጨብጨብ ያቅታል። ኧረ እባካችሁ እጃችሁ እንኳን ስጡ ለእግዚአብሔር በደንብ አጨብጭቡ እንጂ በእውነት ነው የምላችሁ። የጉራ ገብርኤል በእውነት እግዚአብሔር በሚያውቀው ዳግማዊ ቁልቢ ነው። እዚህ ሄዳችሁ ሰዎች እዛ እንዲቆጠርላችኋል። እኛ አይደለንም ያልነው አባቶቻችን ናቸው። ይሄ ቦታ የተባረከ ቦታ ነው፣ ይሄ ቦታ በረከት የሚገኝበት ስፍራ ነው ብሎ አባቶቻችን ነው የሚናገሩት፣ እኛ አይደለንም። ስለዚህ ቦታው ደግሞ ዛሬ እንደመቻ ወረዳ ውስጥ አንደኛ የሆነ ቤተክርስቲያን ነው። ማን ይመስገን። በቴሌቪዥን መስኮት ስተው ደስ አይላችሁ?
ኧረ አመስግኑ ስሙ ይሄን ያሳየ እግዚአብሔር ነው። ስሙ የተመሰገነ። ያንን አይታችሁራል። እንደው አዳራሽ እንኳን ስታዩት የአንዳንዶች ቤተክርስቲያን መስሪያ ብር ነው የፈሰሰበት። ግን የሚገርማችሁ ነገር ዕዳውን ጨርሶ አልከፈለም። ምናልባት ተሰርቷል አልቋል እንዳትል። ስለዚህ የምትከፍለው 10 ሳንቲም ነጥቦ እዛ ሄዶ የቅዱስ ገብርኤል ዕዳ ነው የሚከፈልበት እንጂ አንተን እዚህ ጋር አምጣ የምትባለው ያን ቤተክርስቲያን እንዲህ ሲሰራ ወጪ ወጥቶበታል። ስለዚህ ከዚህ በላይ ለማሳመር ጥረት እያደረጉ ነውና ያንን ቤተክርስቲያን አምሮ እንድናየው ማን ይርዳል? ይችላል አይችልም? ሊቀ መላእክት ከዚህ በላይ ከፍ ብሎ ቢሰራ ያንስበታል ወይስ ይበዛበታል? ኧረ ያንስበታል። አመስግኑ ስሙ የተመሰገነ። በእውነት እግዚአብሔር ይስጥልን። ይበቃናል። ሌላ ሰው ሰጠን እንደ ሰልይ ሌላ ሰው አመጣልና ና ይጌታ 1 ለሰለሞን 2 ለሰለሞን 81 ሺህ ብር 2 ተኩል ለሰለሞን የመጨረሻ የቀረቀረ የለ። አሁን ሌላ ማብረብ ይጠራ የለም ነበር። አሰላ 1 ለሰለሞን የመጨረሻ 2 ለሰለሞን 81,100 2 ተኩል ሩብ ጉዳይ 10 ጉዳይ 5 ጉዳይ ለሰለሞን። እኔ ድፍን ሲሆን ነበር መወደ የነበረው፣ ግን ምን ማድረግ ይቻላል? ማን ድፍን ያድርግልኝ? ስንት ነው ድፍኑ? 100 ቢሞላ ደስ ይላል። ስማችን ቢሞላ ነበር። አርበት ሰገር ከብሻ ምራረ ቀፈረ 40 ብር። አንቺ ደግሞ ኃይለ ሥላሴ ባንቺ ዘመን አልሞትም 40 ትኛለሽ። የጎሎ ስንት ነው ማለት ነው? 20 ምናምን ሺህ ብር አይደል? 20 ሺህ ብር ነው የሚጎለው። 1 ብር ነው 100 ብር ብትሆን 20 ሺህ ብር ነው። እንደው ሁለት ሰዎች 10 ሺህ ብር እኛ ሞላዋለን። ቅዱስ ገብርኤል የጎደለ ይሞላላችሁ ነበር። የነሱ እንዳለ ሆኖ ነው 80 ሺህ ብር እንዳለ ሆኖ ግን 10 ሺህ ብር እኔ እሰጣለሁ የሚለኝ ግን ቅዱስ ገብርኤል ደስ ይለው ነበር መሰላችሁ። ሰው ደስ ሲለው ማን ደስ ይለዋል? የምታረጓላችሁ ሁለት ሰው ብቻ ይንበርሻው የወተትኩሽ 80 ሺህ ብር ነው። 81 ሺህ ብር ነው። 80,100 ነው። ሁለት ሰዎች 18 ይሰኛል። 100 ላደርገው ፈልጌ ነበር። እነሱን አላስጨንቅም። 100 ለማድረግ የለም። ተውት በቃ ችግር እና ይሄ ተውት። ይቅርታን 1 ለሰላ 2 ለሰለሞን 2 ተኩል ሩብ ጉዳይ 10 ጉዳይ 5 ጉዳይ ለሰለሞን ለምና በ80,100 80,100 ማን ይመስገን? ኧረ በደንብ አመስግኑ። እሱ በመስራት ለምናገለጽ 80,100 ኧረ ሽነና ካቆረንሽ 100 ባምበና ይብሬ ክርስቲያን 100 ተመና ይስዘዝባ ይመራ ሰቤነ ሻርበስ 5 ሺህ ብር ይሰጠኝ 4 ሰው እሺ መቀናኝ 1 2 ተኩል ሩብ ጉዳይ 10 ጉዳይ 5 ጉዳይ ለወንድሞቻችን ላሰላ ለሰለሞን መግደይ ኧረ ጨርሻለሁ። ላሰላ በ80,100 ብር። እስኪ ጥሩ ባንድ ላይ ቁጥሩ ጥሩለት ባንድ ላይ እንዴ ሰማ ኧረ ቁጥሩ እስኪ ባንድ ላይ ጥሩለት ሰለሞን ማገልገል አኩርቶናል። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ወደ ጌታ እግዚአብሔር ይስጥልን። ማን ይመስገን? በደንብ አመስግኑ። ስሙ የተመሰገነ። በደንብ አጥቂውና ገለጹለት። ክፈተው በቃ ክፈተው፣ ሁለቱንም ክፈተው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ያደረሰን እግዚአብሔር ይመስገን። አረስ ቸብ አድርጎ አመስግኑ። በማርያም እግዚአብሔር ይመስገን በሉ። ማን ይመስገን? ስሙ የተመሰገነ አይታወቅም እንደሆነ ሰለሞን እግዚአብሔር ይስጥልን። እግዚአብሔር መጋቢ ሐዲስ ቅዱስ ገብርኤል ነው። በእውነት ከወርቅ በላይ የሆነው እሺ እስካሁን ድረስ በዚህ ማህበር ላይ
በእውነት ደፋ ቀና ሲል የነበረው አድነው ወልደ ሰንበት ለሱ ይሰጥልኝ። በእውነት እዚያ መስክሩ ስለ የተመሰገነ ሆነ። አድነው በእውነት አድነው እናከብረዋለን ብሎ የመጀመሪያውን ቡራኬ ለወንድማችን ለአድነው ይሰጥልኝ ብሏል። ለአድነው ይሰጥልኝ ብሏል እና ይህን ትለብሰዋለህ። በዛው ችግር የለውም። ደግሞለት ምንም ማድረግ አይቻልም። አድነው እግዚአብሔር ይመስገን፣ እግዚአብሔር ይስጥልን። ማን ይመስገን? ኧረ በደምብ ብላችሁ አመስግኑ። ስሙ የተመሰገነ ጸጋውን ያልብስልን። ኧረ አሜን በሉ። ማን ይመስገን? አሁን እንግዲህ ይህችን በ5 ደቂቃ ውስጥ ለአንድ ሰው ስጥ እያሉ ነው። በ5 ደቂቃ ውስጥ ለአንድ ሰው ይሰጥ። ይሰጥ አይሰጥ? እሺ አዎ ይሄም አለና ይሄው አይታያችሁም? ይሄ ብር አቤት አቤት! ይሄ እኮ በቃ ቅዱስ ገብርኤል ባርኮታል። ቅዱስ ገብርኤል ባርኮታል። ይሄ አንገት ላይ ካረክ በኋላ አስማት፣ ጥንቆላ፣ ድግምት የመሳሰሉ መንፈሶች ሁሉ ማን ያርቃል? ማን ያርቃል? የምትወጡ ሰዎች እንዳትኖሩ ቅዱስ ገብርኤል ይታዘባችኋል። አሁን ሊቀ መላእክት የምትወዱት ብቻ እጃችሁን አውጡልኝ። ቅዱስ ገብርኤል የምትወዱት ብቻ ማትወደው እንዳታወጣ። ቅዱስ ገብርኤል የምትወዱት ነው ያልኳችሁ። እጭ እንዳትል እምላል ብለውን ቃል አብራችሁ ብሉ። ቅዱስ ገብርኤል ሆይ በሉስ። ስለሌለ ብር ካለ አሳዩኝ። 45 ሺህ ብር ነው። 45 ሺህ ብር ሰጥተውናል። ቶሎ በሉ። እኔ 2 ደቂቃ ብቻ ነው። ተክሌ ፍቅሬ 46 ሺህ ብር አላጠጡ። 46 ሺህ ብር ተክሌ ፍቅሬ 46 ሺህ ብር። በደንብ አመስግኑት እንጂ ተክሌ በእውነት ኧረ በደንብ አጨብጭቡ። በሳቡ ማንፈረ 46 ሺህ ብር አጣንታውሽ ስሙ ማትጥራ የሚለኝ መጣ። የኔ ጌታ ማን ነው? አፍጥር 47 ሺህ ብር አጠጡላት። አፍጥሮት እሱን ተክሌን ስሙ ጥራት አትጥራው ይቀብርባ ምን አለ የጎደለ ይብላላቸው በማረ በደንብ አጠጡላቸው። ስለማረ አቤት ኪዳነ ምሕረት እኮ ለማምለክ ያቺን ቤተክርስቲያን ለመስራት ማርያምን ነው የምላችሁ። ወጣቱ ታስሯል፣ ተደብድቧል፣ ምራቅ ተከፍቶበታል፣ እስር ቤት ውስጥ ታስረዋል። ግን ዛሬ ደግሞ እዛ ቦታ ፀሐይ ወጥቶ ሙስሊም በሙሉ እየተመለሰ ከኪዳነ ምሕረት እየተሳለመ እየሄደ ነው። ራመስክሩ ስለተስ ራመስክሩ ስለተመሰገነ ትናንት ዋጋ ከፍሏል። ዋጋ የከፈለ ደግሞ ዋጋ ይጠብቀዋል። ሰማዕቷ ዋጋ ስለከፈለች ዋጋዋ ከፍ ያለ ነው። ለቤተ ክርስቲያን ዋጋ የከፈለ ሰው ከንቱ አይመለስም። ማርያም ነው የምላችሁ። ባዶ እንድትቀሩ አይደለም። 47 ሺህ ብር ሰጥተውናል። በደንብ አጨብጭቡላችሁ። አፍጥር ኪዳነ ምሕረት እናከብራችኋለን። ናይ ነገ ይበቃናል። አፍጥር ኪዳነ ምሕረት 47 ሺህ ብር ለአፍጥር አንድ በጣም የተጫወቱት ዛሬ እግዚአብሔር ይስጥልን። 47 ሺህ ብር 47 ሺህ ከዚህ በላይ ሰው አትይ። ወደ ኋላ ተጨረስኩ። የመጨረሻ ቁጥር ነው። ከዚህ በኋላ አልጠብቅም። እግዚአብሔር ይመስገን። ማን ይመስገን? ማን ይመስገን? ግን 50 ቢሞላ ጥሩ ነበር። ለስማችን የሽመንዳው ሸባ አየር ላይ የሆነ ሰው ቢሞላልን 3000 ብር እንደው እንደ ቅድሙ እንደ ተክሌ የሚሞላልን ሰው ቢኖር ደስ ይለኝ ነበር። እንደ ወርቁ ወተራት ነው 300 ሰው ቢኖር ጥሩ ነበር። ግን ከሌለ ምንም ማድረግ አይቻልም። አንድ ላፍጥር የመጨረሻ ቁጥሬ የጎደለው ትሞላልን መሰለኝ። አይ ጌታ ነው እዛ የጎደለው ሊሞላልን መሰለኝ። ኧረ ነቃ ነቃ በሉ። መሀል ያላችሁ ሰዎች በማርያም ቶሎ በሉልን። እዛ ጋር ይኸው የጎደለው ሊሞላልኝ ነው እንጂ ሌላ ብር አይመስለኝም። የጎደለው ሊሞላልኝ ነው። የጎደለው 3000 ብር ሞልቶ አጨብጭቡልን። ሳጨብጭቡልን አጨብጭቡልን። 50 ሺህ ብር ሞልቶ ለስማችን ብዬ ነው 50 ሺህ ብር ጨረስኩ። በቃ 50 ሺህ ብር 50 ሺህ ብር ተሞልቷል። ማን ይመስገን? ማን ይመስገን? ከአፍጥር ከራሱ የወጣ ነበረ። ልንሞላው አስበን ነበረ። እንጎሳ በደበረ እንደሻችን ይሄድ ባሎን ታነ 53 ሺህ ብር አድርገውታል። አመስግናቸው። ስሙ የተመሰገነው 53 ሺህ ብር በቃ ጨረስኩ። በ53 ሺህ ብር ሌላ ሰው የለም። እንቀራንጨኝታሽ ይሄ ነሽ ደበር ና ለአፍጥር አንድ 53 ሺህ ብር ነው። 53 ሺህ ብር አይ አፍጥር የኔ ጌታ በደንብ አጨብጭቡላቸው። አጨብጭቡላቸው። ዋሲሁን ፍቃዱ
60 ሺህ ብር አጨብጭቡ። በደንብ አጨብጭቡ። 65 ሺህ ብር በደንብ አጨብጭቡላቸው። አታጨበጭቡ? ኧረ ህይወት አረሽ በማርያም ንቃል አጨብጭቡ። በማርያም ስንት አልኳችሁ? 65 ሺህ ብር። በቃ ይበቃል። ጨረስኩ። ፍቃዱን አናውሰድልን። ፍቄ በማርያም ና ጨረስኩ። ዋሴ እኔ ጌታ ዋሴ 65 ሺህ ብር። ማን ይመስገን? ማን ይመስገን? እስኪ ቅዱስ ገብርኤል በደንብ አጨብጭቡና አመስግኑት። ሊቀ መላእክት ቅዱስ ገብርኤል። ምክንያቱም ኪሳቸው ሲገባ ሊባርካቸው ነው። ቡካቸው ሲገባ ሊባርካቸው ነው። ሲጎል ለወይ ብላ ማርያም አባሰጡ ባንድምጣችሁ ለወይ ብላ ማርያም ለወይ ብላ ማርያም ለወይ ብላ ማርያም ለተኩል ለወይ ብላ ማርያም ጉዳይ ለወይ ብላ ማርያም 10 ጉዳይ ለወይ ብላ ማርያም 5 ጉዳይ ለወይ ብላ ማርያም ባንድ ላይ 160 ሺህ ብር። ናይ ጌታ መሪ የመጨረሻ ቁጥሬ ለወይ ብላ ማርያም 1 ለወይ ብላ ማርያም 2 ለወይ ብላ ማርያም 2 ተኩል ሩብ ጉዳይ 10 ጉዳይ 5 ጉዳይ ጨርሻለሁ። በእውነት ነው የምላችሁ። ከጀርባ ሌላ ሰው ካለ እንዳታጉረመርሙብኝ። በኋላ ከወጣችሁ በኋላ አፈጠነው እንዳትሉ። ጨርሱ። ጨምርልስ ምራ ስንት ነው? 10 በመላኩ ላይ ይጨመር ተብሎ 10 ሺህ ብር ይጨመርለት። አረ አየር ላይ መብቱ ነው። 170 ሺህ ብር ጨርሰን 200 ሺህ ብር ያመጣል ብዬ የምጠብቀው አካል የለም። ጨርሻለሁ።
ከቅዱሳን ጋራ ልዘምር አብሬ ክርስቶስ አመሰግን ቢልቦን ብስቅብ ለጌታዬ ክብር ልዘምር ደስ ይበለን የሙሴ ደመና ደስ
Hallelujah.